በሶሻል ሚዲያ ትመላለስ ያየው አንድ ሐሳብ አለ። ከ10 ዓመታት በላይ ለእስር የዳረገኝን ሟች ቅጣቴን ጨርሼ ስወጣ በሙሉ ጤንነት አገኘሁት። በእውነተኛ ታሪክ ላይ የተመሰረተ ደግመ በግድያ ከመጠየቅና ከመቀጣት አታመልጥም። በሰውየው ላይ ምንም አይነት ጥቃት ወይም ህገወጥ ተግባር መፈጸም አትችልም። ማቴሪያል ኤሌመንት፣ ሞራል ኤሌመንት ኤንድ ሌጋል ኤሌመንት በአይን እማኞች፣ በሰው ምስክር፣ በፎቶ አስቦበት ነው፣ በቸልተኝነት፣ በስሜታዊነት፣ በተጠርጣሪው ዝግጅት፣ የወንጀል አፈጻጸም፣ በንግግር፣ በፊት ገጽታ፣ ሪዝነብል ማን ስታንዳርድ፣ በህግ ግምት ወይም ጁዲሻል ኖቲስ አንቀጽ 530 የሟች ቤተ ዘመዶች የአይን እማኞች ገድሎታል። እንግዲህ የቀብር ስነ ስርዓቱ ሞተ የተባለውን ግለሰብ ማውቀዋለሁ፣ እኔም አልገደልኩትም፣ ስለመሞቱም አልሰማው። ጥፋተኛ ከመባለ በፊት ማስተባበል አልቻለም። የቅጣት መጠን በመጣል ፍርድ ይሰጣል። ጨርሶ ከእስር ሲወጣ የህግ ምክር ጥያቄ አስተያየት ሰጪዎች አሁን ብትገለው አያስጠይቅህም፣ አንዴ ገድለኸዋል፣ ደግመ ብትገለው ድጋሚ አትጠየቅበትም። ዲተረንስ ኢፌክት የምንለው ነው። ራሱንና ሌሎችን እንዲያስተምር ፕሮቴክቲቭ ሜዥር ለመውሰድ በሚሰጠው የመጨረሻ ፍርድ ላይ ስህተት ሊፈጠር ይችላል። ችሎቱ ወንጀሉ ወይም ደግሞ ድርጊቱ ተፈጽሟል በሚል እንዲያምን ሆኖ ፕሪዘምፕሽን ኦፍ ኢኖሰንስ አለ። ንጽህናውን ማስረዳት ፍጹም የሚያስቸግር ሆኖ ነው የምናገኘው። በእስራት መቀጣቱ የፍርድ ቤት ስህተት ሆኖ አላገኘሁትም። ቅጣቱን በመፈጸም ላይ እያለ አውቆ ቢሆን ኖሮ ስህተቱ ሊታረም የሚችልበት እድል ነበር። ስህተትን በስህተት ጥፋትን በጥፋት የማረም አካሄድ የለም። አሳሳቹን ከመበቀል ይልቅ ማስተማር ተቀዳሚ ዓላማው ነው። ንጹህን ያላግባብ ማስቀጣት የሚታረመው አንተ የተቀጣኸው በሟች ዋጋ ወይም ሳይሆን ባጠፋኸው እና ፈጸምከው በተባልከው ድርጊት ልክ በመሆኑ ደግመህ እንድትገለው እድል አይሰጥም። ሰላም ጤና ይስጥልኝ። የተወደዳችሁ የዩቲዩብ ቤተሰቦቻችን እንዴት ሰነበታችሁ? እንግዲህ በዛሬው የህግ ዳሰሳ ቅኝታችን በሶሻል ሚዲያ ላይክ በቲክቶክ እንዲሁም በፌስቡክ እንዲሁም በሌሎች አይነት የማህበራዊ ሚዲያዎች ሲመላለስ ያየሁት አንድ ሐሳብ አለ። ብዙዎች ጥያቄዎች አቅርበውበታል። ከብዙ በጥቂቱ እንግዲህ ከዚህ እንደሚመለከተው እዩትና ቀጣይ የህግ ትንታኔን የምሰጣችሁ ይሆናል። ቲክቶክ ቤተሰቦቻችን ዛሬ ይሄ እዚህ ጋር የምትመለከቱት ጓደኛዬ አንድ ጥያቄ ጠይቆኝ ነበረ። ያ ጥያቄ አንድ ሰውን ገለሃል ተብለህ 15 ዓመት ተፈርዶብህ በማረሚያ ቤት ቆይተህ የእስር ጊዜን ጨርሰህ ስትወጣ ያ የተገደለ የተባለው ሰውዬ በህይወት አለ። ድጋሚ ያንን ሰውዬ ብትገለው በህግ አይን ያስጠይቃል አያስጠይቅም? እንዴት ይታያል? በህግ አይን እኔ ይሄን መልስ መመለስ አልቻልኩም። እስቲ የምታውቁ ሰዎች እንግዲህ ያው በህግ አግባብ ለቀረበልኝ ጥያቄም ተገቢውን ምላሽ ለመስጠት ሞክራለሁ። እንግዲህ ጠቅለል ባለ ሐሳብ የግል ምክር ጠያቂው ግለሰብ እንዲያውቀው የምፈልገው ነገር እንግዲህ በሰውየው ላይ ምንም አይነት ጥቃት ወይም ህገወጥ ተግባር መፈጸም አትችልም ወይም የተከለከለ ነው የሚል መነሻን እንድትይዝ እፈልጋለሁ። ምክንያቱም ደግሞ እንግዲህ ከዚህ እንደሚከተለው አስረዳለሁ። በመጀመሪያ ደረጃ አንድ ተጠርጣሪ ወይም ተከሳሽ በወንጀል ድርጊት ተጠርጥሮ ሲከሰስ ፍርድ ቤቶች 3 ነገሮች መሟላታቸውን በዋነኝነት ያረጋግጣሉ ወይም ያጣራሉ። እንግዲህ እነዚህ በወንጀል ጉዳይ ላይ ሊረጋገጡ ወይም ሊጣሩ የሚገባቸው 3 ኤሌመንቶች ወይም ንጥረ ነገሮች ማቴሪያል ኤሌመንት፣ ሞራል ኤሌመንት ኤንድ ሌጋል ኤሌመንት ተብለው ይከፈላሉ። ማቴሪያል ኤሌመንት ወይም ደግሞ ቁሳዊ ንጥረ ነገር የምንለው አንድ ተጠርጣሪ ፈጽሞታል የተባለው ድርጊት በእርግጥም የተፈጸመ ስለመሆኑ፣ የድርጊቱ አፈጻጸም፣ ድርጊቱን ለመፈጸም የተጠቀመበት መሳሪያ፣ ቦታው እንዲሁም በድርጊቱ ምን ተፈጠረ የሚለውን የሚያሳየን ሲሆን ይህ በአብዛኛው በአይን እማኞች፣ በሰው ምስክር፣ በፎቶ ወይም በምስል ሊረጋገጥ የሚችለው የወንጀል ክፍል ነው ማለት ነው። ሁለተኛው ክፍል ደግሞ ሞራል ኤሌመንት ወይም ደግሞ የሐሳብ ክፍል የምንለው ሲሆን ይህ ደግሞ እንግዲህ ድርጊት ፈጻሚውን አካል ድርጊቱን ለመፈጸም ያነሳሳው ምክንያት ወይንም ደግሞ የሐሳብ ክፍሉን የሚያሳየው ፓርት ነው። ይህ ማለት ወንጀል አድራጊው ድርጊቱን የፈጸመው አስቦበት ነው፣ በቸልተኝነት፣ በስሜታዊነት ወይስ በበቀል ወይስ ራሱን ለመከላከል ወይንም ደግሞ አማራጭ አጥቶ የፈጸመው ነው የሚለውን የሐሳብ ክፍሉን ለማየት የምንችልበት
ኤለመንት ነው ማለት ነው። እነዚህንም ለማረጋገጥ እንግዲህ ፍርድ ቤቶች በተጠርጣሪው ዝግጅት፣ የወንጀል አፈጻጸም፣ በንግግር፣ በፊት ገጽታ የሚታዩ ሲሆን ፍርድ ቤቶችም ይህን ለማረጋገጥ በሰው ምስክር እንዳስፈላጊነቱ ደግሞ በሁኔታ በወንጀሉ አፈጻጸም እንዲሁም ደግሞ እንዳስፈላጊነቱ በምክንያታዊነት ወይም ደግሞ ሪዝነብል ማን ስታንዳርድ የምንለው ሊጠቀሙ ይችላሉ። ወይንም ደግሞ በህግ ግምት ወይም ጁዲሻል ኖቲስ የምንለውን ተጠቅመው የሚረጋገጡ የህግ ኤለመንቶች ናቸው ማለት ነው። ሶስተኛው ደግሞ ሌጋል ኤለመንት ወይም ደግሞ የህግ ክፍል የምንለው ነው ማለት ነው። ይህ ደግሞ አንድ ህግ በየትኛው የሀሳብ ክፍል ማለትም ታስቦበት በቸልተኝነት ራስን ለመከላከል ወይም በአማራጭ ማጣት ውስጥ ሆኖ ይፈጸም ወይም በሌላ አይነት መንገድ ይፈጸም ድርጊቱ በወንጀል የሚያስቀጣው ያ ድርጊት በግልጽ በህግ የተከለከለና የሚያስቀጣ መሆኑ ሲረጋገጥ ብቻ ነው። ስለዚህ ይህ ሌጋል ኤለመንት የምንለው ድርጊቱ ወንጀል መሆኑ የተገለጸበትና የሚያስቀጣው የቅጣት አይነትና መጠን የተጠቀሰበትን የህግ ክፍል ነው ማለት ነው። እናም እንግዲህ በእኛ ሀገር የህግ ስርዓት ውስጥ በግድያ የተጠረጠረ ሰው 3 አይነት የግድያ አይነቶች ሊከሰስ ወይም ሊጠረጠር ይችላል። በሌሎች ሀገራት አገላለጽ ፈርስት ዲግሪ መርደር፣ ሰከንድ ዲግሪ እና ሰርድ ዲግሪ መርደር የምንላቸው የግድያ አይነቶች አሉ። ከባድ ግድያ፣ ተራ ግድያ እና በቸልተኝነት የሚፈጸሙ የግድያ አይነቶች በሚል በእኛ ህግ ላይም ተጠቅሶ ይገኛሉ። ስለዚህ ይህ ግለሰብ በኢትዮጵያ የወንጀል ህግ አንቀጽ 539 መሰረት በከባድ ግድያ ወንጀል ከሌ የተባለን ግለሰብ ገድልሃል ተብሎ ይከሰሳል። እሱም ክሱን በመካድ የወንጀል ድርጊቱን አለመፈጸሙን በመግለጽ የእምነት ክህደት ቃሉን ሰጥቷል። ከዛም በተለምዶ ስርዓት እንግዲህ በቅድሚያ የአቃቢ ህግ ምስክሮች ቀርበው ተደምጠዋል ማለት ነው። እንግዲህ ምስክሮቹም የሟች ቤተ ዘመዶች፣ የዓይን እማኞች እንደሆኑ ተገልጿል። ተከሳሹ ሟችን ሆን ብሎ በገለጹት አግባብ ገድሎታል። እንግዲህ የቀብር ስነስርዓቱም እንደዚህ በተባለ የቀብር ቦታ ተፈጽሟል በሚል የምስክርነት ቃላቸውን ሰጥተዋል ማለት ነው። ተከሳሽም የተባለውን ድርጊት አለመፈጸሙን በመካድ እንግዲህ በምስክሮች ላይ መስቀለኛ ጥያቄ ያቀርባል። ሞተ የተባለውን ግለሰብ አውቀዋለሁ፣ እኔም አልገደልኩትም፣ ስለመሞቱም አልሰማውም ሲል ይከራከራል። በዚህ አግባብ የአቃቢ ህግ የምስክር አሰማም ሂደት ይጠናቀቃል ማለት ነው። ያም ሆኖ ፍርድ ቤቱ አቃቢ ህግ እንደ ክስ አመሰራረቱ በምስክሮች ያረጋገጠ በመሆኑ ጥፋተኛ ከመባልህ በፊት ትከላከል ከሆነ በሚል የመከላከያ ምስክር እንዲያቀርብ ብይን ይሰጣል። ተከሳሹም በማረሚያ ቤት ሆኖ ምስክሮችን መጥራትና በጉዳዩ ላይ የሚያስረዱለትን ተገቢ ማስረጃዎች ለማቅረብ ባለመቻሉ እና የቅርብ ሰዎችን በማጣቱ ምክንያት የቀረበበትን ክስም ሆነ የተሰማበትን ማስረጃ በተገቢ ሁኔታ ማስተባበል እና ጥርጣሬ በሚፈጥር መልኩ ማስተባበል አልቻለም ማለት ነው። ይህን ተከትሎም ፍርድ ቤቱ የጥፋተኝነት ብይን በተከሳሽ ላይ ይሰጣል። ከዛም በኋላ በተከራካሪ ወገኖች የሚቀርቡ የቅጣት ማቅለያና የቅጣት ማክበጃዎችን ከተቀበለ በኋላ በቅጣት አወሳሰን መመሪያው መሰረት የተከሰሰበት የህግ ድንጋጌ የሚያስቀጣውን የቅጣት መጠን በመጣል ፍርድ ይሰጣል ማለት ነው። እንግዲህ ተከሳሽም ይህንን ውሳኔ በይግባኝ ማስቀየር ባለመቻሉ ምክንያት ይህንን የተጣለበትን ፍርድ ጨርሶ ከእስር ሲወጣ ከቀናቶች በኋላ ባልጠበቀው መልኩ ገደልክ የተባለውን ሟች ተብዬ በመልካም ጤንነት ላይ ሆኖ ይመለከተዋል ማለት ነው። እናም ይህ የህግ ምክር ጠያቂ ምን ማድረግ አለብኝ ሲል የህግ ምክር ጥያቄ አቅርቧል። በሶሻል ሚዲያም የተለያዩ አስተያየት ሰጪዎች በርካታ ያልተገቡ እንዲሁም ደግሞ ካለማወቅ የተሰጡ አስተያየቶችን በኮመንት መልኩ ሲሰጡ ተመልክቻለሁ። ከነዚህም መካከል አሁን ብትገለው አያስጠይቅህም፣ ምክንያቱም ሞቷላ፣ አንዴ ገድለኸዋል፣ አንዴ ከተቀጥተበት ፍርድህን ጨርሰህ ከወጣህ በኋላ ደግመ ብትገለው ድጋሚ አትጠየቅበትም የሚል ኮሜንት አይቻለሁ። አንድ ወንጀል ሁለቴ አያስቀጣም ሲል ሰምቻለሁ። ስለዚህ የሚያስቀጣ አይመስለኝም የሚልም እንዲሁ ምላሽ አይቻለሁ እና ሌሎችም አስተያየቶችን ከሶሻል ሚዲያው ላይ መከታተል የሚቻል ነው። እንግዲህ ወደ ቀጣዩ የኔ የህግ ምላሽ ከመሄዳችን በፊት ይህ ገጽ አስተማሪ እና ጠቃሚ ነው ብለው የሚያስቡ ከሆነ ይህንን የዩቲዩብ ገጽ ሰብስክራይብ፣
ላይክ፣ ሼር በማድረግ ቁም ነገር ለሚያስጨብጡ አስተማሪ ዝግጅቶች ያላችሁን ድጋፍ እንድታሳዩኝ ይፈልጋለሁ። ሀሳብ አስተያየቶቻችሁንም ኮመንት ላይ አስቀምጡልኝ። እንግዲህ ምክር ጠያቂውም ሆነ ሌሎች ይህንን ፕሮግራም ወይም ይህንን የህግ ትንታኔ የምታደምጡ ሰዎች በሙሉ ልትረዱት የሚገባው በመጀመሪያ አንድ ሰው በወንጀል ሲቀጣ ህጉ ያን ሰው በወንጀል የመቅጣት ዓላማው አንደኛው ወንጀለኛው ተቀጥቶ ሌላ ወንጀል እንዳይፈጽም ለመከላከል ወይም ዲተረንስ ኢፌክት የምንለው ነው። ሁለተኛው ያ ሰው በሰራው የወንጀል ድርጊት ምክንያት የሚቀጣው ቅጣት ራሱንና ሌሎችን እንዲያስተምር ለማድረግ ሲሆን ይህ ደግሞ ሪሃቢሊቴቲቭ ኢፌክት እንለዋለን። ሶስተኛው ደግሞ ግለሰቦች በራሳቸው እርምጃን ከመውሰድ እንዲቆጠቡና የበቀል እርምጃ በወንጀል አድራጊው ወይም ደግሞ በተጠርጣሪው ላይ እንዳይፈጽሙ ለመከላከል ሲባል ፕሮቴክቲቭ ሜዥር ለመውሰድ ነው ማለት ነው። ይህም እንግዲህ በኢትዮጵያ የወንጀል ህግ የመጀመሪያው ክፍል አንቀጽ 1 ላይ ተገልጾ የሚገኝ ዓላማ ነው ማለት ነው። እንግዲህ ፍርድ ቤቶች ወይንም ዳኞች ይህንን የፍርድ ስነ ስርዓት መርህ ተከትለው ወይም ደግሞ ይህንን የወንጀል ህግ ዓላማ ተከትለው ፍርድ ለመስጠት በሚከተሏቸው ሂደቶችና በሚሰጠው የመጨረሻ ፍርድ ላይ ስህተት ሊፈጠር ይችላል። ስህተቶቹ በይግባኝ ሊታረሙ የሚችሉ በሆነ ጊዜ ውሳኔዎቹ የመቀየር እድል ይኖራቸዋል ማለት ነው። በዚህ በያዝነው ጉዳይ ግን እንግዲህ ክሱ ከመቅረብ ባለፈ ቃለ መሐላ ላይ የፈጸሙ ምስክሮች ችሎት ላይ ቀርበው በመቅረጸ ድምፅ የተደገፈ የምስክርነት ቃል ሰጥተዋል። በዳኛ የህሊና ግምት እንግዲህ ምስክሮቹ ድርጊቱን ያዩ የዓይን እማኞች ከመሆን ባለፈ የድርጊቱን አፈጻጸም፣ የሟችን የቀብር ቦታ እና የቀብር አፈጻጸም ስርዓትን ጭምር በማስረዳታቸው እንግዲህ ችሎቱ ወንጀሉ ወይም ደግሞ ድርጊቱ ተፈጽሟል በሚል እንዲያምን ሆኗል ማለት ነው። ተከሳሹ ደግሞ ንጽህናውን ማስረዳት አልቻለም ማለት ነው። እንግዲህ በወንጀል ክርክር ሂደት ውስጥ አንዱ አስቸጋሪ ፓርት ንጽህናን ግምት እንዲወሰድበት ከማድረግ ባለፈ ድርጊት አለመፈጸምን ወይም ደግሞ አለማድረግን ከመናገር ውጪ በምስክር ማረጋገጥ እጅግ በጣም አስቸጋሪ የወንጀል ምርመራ ሂደት ነው። ወይም ደግሞ ወንጀልን የመከላከል ሂደት ውስጥ ያለው ትልቁ አስቸጋሪ ፓርቲ ይሄ ነው። ፕሪዘምፕሽን ኦፍ ኢነሰንስ አለ። ያ ማለት ንጽህና ተገማሽ ነው። ግን አንድ ሰው ንጹህ መሆኑን ለማስረዳት ቢፈልግ ሌላ አይነት ሶስተኛ ወገን የሆኑ ምስክሮችን አቅርቦ ንጽህናውን ማስረዳት ፍጹም የሚያስቸግር ሆኖ ነው የምናገኘው በዚህ የወንጀል ፍትህ ስነስርዓት ሂደት ውስጥ። በአብዛኛው ተከሳሾች የሆነን ድርጊት አለማድረጋቸውን የሚያስረዱት ድርጊቱ ተፈጸመ በተባለበት ቦታና ሰዓት በቦታው ላይ ያልነበሩ መሆኑን በማስመስከር ነው። እነዚህ የመከላከል ሂደት ወይም ደግሞ ታክቲኮች ደግሞ ብዙ ጊዜ የተለመዱና በዳኞች ፊት ታማኝነታቸው በጣም ዝቅ ያለ ሆኖ እናገኘዋለን። እናም እንግዲህ ይህ ግለሰብ በእነዚህ ሂደቶች ውስጥ ሁሉ አልፎ በችሎቱ ጥፋተኛ ተብሎ በእስራት መቀጣቱ የፍርድ ቤት ስህተት ሆኖ አላገኘሁትም። ተከሳሹ ፍርዱ አርፎበት ቅጣቱን በመፈጸም ላይ እያለ ይህን አዲስ ድርጊት ወይም አዲስ ሁነት አውቆ ቢሆን ኖሮ ማለትም ይህንን የሟች በህይወት መኖርን የሚመለከተውን መረጃ ወይም ደግሞ ይህን ፍርዱን ሊያስለውጥ የሚችለውን መረጃ ፍርዱን በመፈጸም ላይ እያለ አውቆት ቢሆን ኖሮ ይህንን ማስረጃ በተገቢው አቤቱታ በማቅረብ የድጋሜ ዳኝነት ፍርድ ቤቱን ጠይቆ ስህተቱ ሊታረም የሚችልበት እድል ነበር። ሆኖም ግለሰቡ ሟች የተባለው ሰው በህይወት መኖሩን ያረጋገጠው ፍርዱን ጨርሶ በወጣበት ጊዜ ነው። ይህ ማለት የተፈጠረው ስህተት ወይም ደግሞ የተቀጣውን ቅጣት ለማረም በማይችልበት ቅጣቱን በጨረሰበት ሰዓት ነው ይህንን ያወቀው ማለት ነው። ይህ ማለት ምስክሮች በሐሰት መስክረው ግለሰቡን አስቀጥተውታል እንደማለት ነው። እናም ምስክሮች ወይንም ማስረጃ ፍርድ ቤትን ወይም ችሎትን አሳስቶ ቢገኝ ምን ይፈጠራል የሚለው ላይ እንወያይ። በፍትህ ስርዓት ወይም በፍርድ ቤት አካሄድ ላይ ህግን በማስከበር ሂደት ውስጥ ስህተትን በስህተት ጥፋትን በጥፋት የማረም አካሄድ የለም። ከወንጀል ህጋችን ዓላማም አንጻር የህጉ ዓላማ አጥፊውን ወይም አሳሳቹን ከመበቀል ይልቅ ማስተማር ተቀዳሚ ዓላማው ነው።
በዚህ ጉዳይ ላይ ሊስተካከል የሚገባው ሟች የተባለውን ግለሰብ በህይወት መኖር መቀየር ወይንም ደግሞ እንግዲህ ብዙ ኮሜንት አድራጊዎች እንዳሉት ሟች የተባለውን ግለሰብ መግደል ሳይሆን ያልተፈጠረን ነገር እንደተፈጠረ አድርጎ በመመስከር ሂደት ውስጥ ንጹህ የሆነን ሰው ጥፋተኛ አድርጎ በማስቀጣት ሂደት ውስጥ የተሳተፉ ሰዎችን ተገቢውን ቅጣት እንዲያገኙ በማድረግ ይሆናል ማለት ነው። ያልተፈጠረን ነገር እንደተፈጠረ አድርጎ በመመስከር ወይንም ደግሞ ፍርድ ቤትን ወይም ዳኛን ወይም ችሎትን በሐሰተኛ ምስክርነት ማሳሳት ወይም ደግሞ ንጹህን ያላግባብ ማስቀጣት የሚታረመው በመደበኛው የህግ ስነስርዓት ብቻ ይሆናል ማለት ነው። አጥፊዎችም የሚቀጡት ባጠፉት ልክ እና ህጉ በሚለው አግባብ ብቻ ይሆናል። ከዚህ ጋር ተያይዞ ሊነሳ የሚችለው እነዚህን የሐሰት ምስክሮች ወይም ደግሞ ተከሳሹን ያላግባብ እንዲቀጣ ያደረጉት ግለሰቦች በወንጀል ተከሰው ከመቀጣት ባለፈ እንግዲህ ተበዳይን ደግሞ በህግ አግባብ ለደረሰበት የሞራል እንዲሁም አካላዊ ወይም ሌሎች አይነት ጉዳቶች ካሳ ወይ እንዲካስ ወይም እንዲያገኝ ማድረግ ነው ማለት ነው። እናም እንግዲህ ሲጠቃለል አንተ የተቀጣኸው በሟች ዋጋ ወይም በሰው ልጅ ህይወት ነፍስ ልክ ሳይሆን ባጠፋኸው እና ፈጸምከው በተባልከው ድርጊት ልክ በመሆኑ ከተቀጣኸው ቅጣት አንጻር መልሰህ የሌላን ሰው ህይወት እንድትነጥቅ ወይም ደግሞ ገደልከው የተባለውን ሰው ወይም ግለሰብ ደግመህ እንድትገለው እድል አይሰጥም ማለት ነው። እናም ያለ ጥፋትህ ያስቀጡህን የሐሰት መስካሪዎች ከሰህ ከማስቀጣትና በእስር ሆነህ ያጣኸውን ጥቅም በፍትሐ ብሔር ከሰህ ከጥፋተኞች ላይ ካሳ ከማግኘት ባለፈ ይህንን ሰው ብትገድለው ደግመህ በግድያ ከመጠየቅና ከመቀጣት አታመልጥምና እነዚህን የህግ አካሄዶች ተከትለህ መብትህንና የደረሰብህን ጉዳት ካሳ ከማግኘት ከማስከበር ባለፈ ሌላ ህገወጥ ተግባር ውስጥ እንዳትገባ የሚል የህግ ምክር እሰጥሃለሁ። እንግዲህ ሌሎቻችሁም ሀሳብ አስተያየቶቻችሁን በዚህ ጉዳይ ላይ እንድትሰጡበት ኮሜንት ላይ እንድትገልጹልኝ በማክበር እጠይቃለሁ። አመሰግናለሁ። በድጋሚ ይህንን የዩቲዩብ ገጽ ወይም ደግሞ አዋጅ ቲዩብን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አመሰግናለሁ።